በ80ዎቹና በ90ዎቹ የተመረቱ መኪኖች እስከ ዛሬ ድረስ በየመንገዱ የሚታዩት ለምንድን ነው? የድሮዎቹ መኪኖች ለምን አይበገሬ ተባሉ? ምስጢሩ ያለው መኪኖቹ በሚመረቱበት መንገድ ላይ ነው። ለአብነት ያህል መርሴዲስ W123 ዛሬ የክላስ አቻ የሆነውን እንውሰድ። በዚያ ዘመን መርሴዲስ መኪናውን ለገበያ ከማውጣቱ በፊት እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ይፈትነው ነበር። ፕሮቶታይፕ መኪኖቹ በመቶ ሺዎች የሚቆጠሩ ማይሎችን እንዲጓዙ ይደረጋል። ይህም ሞተሩ፣ ጊርባክሱ እና ሱስፔንሽኑ ፍጹም መሆናቸውን ለማረጋገጥ ነው። መኪናው ያለማቋረጥ በከፍተኛ ፍጥነት ይነዳል። የሚቆመውም ነዳጅ ለመቅዳት፣ ዘይት ለመቀየር ወይም ጎማ ለመቀየር ብቻ ነበር። በዚያ ዘመን ኩባንያዎች ለስማቸውና ለዝናቸው ትልቅ ዋጋ ይሰጡ ነበር። ገና ያልተጠናቀቀ መኪና ለገበያ ማውጣት ትልቅ ውድቀት ተደርጎ ይወሰዳል። ዛሬ ግን ነገሮች ተቀይረዋል። ብዙዎቹ የመርሴዲስ ሞተሮች ከሌሎች አጋር ኩባንያዎች ጋር በጥምረት የሚሰሩ ናቸው። የጥራት ቁጥጥሩ የሚደረገው በሶፍትዌር ሲሆን፣ ዋናው ፈተና ደግሞ የሚካሄደው በገዢው ላይ ነው። በመኪናው ዋስትና ጊዜ ውስጥ አንድ ነገር ቢበላሽ በአዲስ ይቀየራል። ነገር ግን የአዲሱ ዕቃ ጥቂት ዓመታትን እንጂ ዕድሜ ልክ እንዲያገለግል ተደርጎ አይሰራም። በአጭሩ የድሮ መኪኖች ለትውልድ እንዲቆዩ ተደርገው ሲሰሩ፣ የዘመኑ መኪኖች ግን ለተወሰነ ጊዜ ብቻ እንዲያገለግሉ ተደርገው የተሰሩ ናቸው። እናንተስ የድሮ መኪኖች ይበልጥ ጥንካሬ ያላቸው ብላችሁ ታምናላችሁ? ወይስ የዘመናዊዎቹ ቴክኖሎጂ ይሻላል? ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ መረጃ ፎሎ ማድረጋችሁን እንዳትረሱ።